የማዳም ቅመሞች ቀን ነው ስላችሁ በምክንያት ነው። ውድ ቤተሰቦች እንግዲህ ዛሬም እንደተለመደው የባባንና የማዳምን ቅመም ሰርግ ይዤላችሁ መጥቻለሁ። መነሻውን ከሳውዲ ያደረገው ከዛ ዱባይ፣ አሁን ደግሞ ከኩዌት ማለት ነው። ውድ ቤተሰቦች እንግዲህ ዛሬ የማስጎበኛችሁ የሰርግ ስነ ስርዓት ወደ ኩዌት ይወስደናል ማለት ነው። እና ከሌሎቹ ተጋቢዎች ብዙ ለየት የሚያደርጋት ነገር አለ። ምንድነው ለየት የሚያደርጋት የሚለውንም ዘርዘር አድርጌ እነግራችኋለሁ። እኔ በጣም ኮርቼባታለሁ በዚህ ተግባሯ። እኛን ጭምር ነው ያኮራችን። ልበ ሙሉነቷንም ያሳያል። በነፃ ነው ሰርግ የምጋብዛችሁ። አብራችሁን ቆዩ ውድ ቤተሰቦች። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብዬላችኋለሁ። ሀገሬቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን። ውድ ቤተሰቦች እናንተ ሰብስክራይብ ወይም ላይክ ስታደርጉ ለእናንተ ምንም ማለት አይደለም። እኔ ግን አዲስ ዩቱብ ጀማሪ ስለሆንኩኝ ማበረታቻ፣ ጉልበት፣ ኃይል፣ ጥንካሬ ሆኑኝ። ወደፊት የተሻለ ቪዲዮዎች ይዤ እመጣለሁ። ፕሊዝ ከኪስ አይደለም በቅንነት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን። ሀገሬቱ እንግዲህ አዲስ ዩቱብ ነው። ገና ምንም ገና ያልተጀመረ ቻናል ስለሆነ ፕሊስ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ስታደርጉ ጣታችሁን በመጠቀም ብቻ ነው፣ ቅንነት ብቻ ነው እንጂ ሌላ ከኪስ አይደለም። ፕሊስ በቅንነት ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ የቻናል ቤተሰቦች መጀመሪያ ቀንጨብ አድርጌ እናንተን ለማሰማት የሞከርኩትን የማዳም ቅመምና ባባና የማዳም ቅመም ሰርግ ይዣችሁ ልሂድ። እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን ጀምሩት ማለት ነው እና እስከ መጨረሻው በማየት አብራችሁን ቆዩ። እንደዚህ እንደምታዩት እንግዲህ እንዲሁ ዝም ብለን ስናያት ራሱ ድምቅ ያደረጋት ነገር አለ። እንደዚህ ስታዩት ራሱ ከለሯ በጣም ነው ደስ የሚለው። ልበ ሙሉነቷን፣ ጀግንነቷን ያሳያል። እንዲሁም በተግባር ያደረገችው ነገር ራሱ በጣም የሚደነቅና ጀግና ልትባል የሚያሰኛት ነገር አለ። ውድ ቤተሰቦች እናንተ ራሱ እንዲሁ ስታዩት ራሱ የሆነ ነገር እንዴ ምናምን ነገር የሚያስብላችሁ አይታያችሁም? እኔ ይታየኛል። እስኪ ምንድነው ኮሜንት ላይ ጻፉልኝ፣ እኔ ሳልናገር በፊት ማለት ነው። እና ውድ ቤተሰቦች እንግዲህ እንደምታዩት አልጋ ላይ ሳይቀር፣ መዝናኛ ቦታ፣ ገበያ ላይ ሳይቀር አድርጋ የሄደችው ነገር አለ ማለት ነው። በእርግጠኝነት ጠርጥራችኋል እናንተ፣ እኔ ብቻ አይደለሁም። ይገባችኋል። የሚታይ ነገር ስለሆነ ጠርጥራችኋል ቤተሰቦች። እንግዲህ በቃ በነገራችን ላይ ስራችሁን እናንተ ስታከብሩት ሌላም ሰው ያከብርላችኋል። ስራችንን እናንተ ስትንቁት ሌላም ሰው ይንቀዋል ማለት ነው። እና ይቺ ልጅ አርያ ትሆነናለች። ምንድነው ካላችሁኝ እንግዲህ እነግራችኋለሁ። አብራችሁን ቆዩ። ከዚህ በፊት እንግዲህ ታስታውሱ እንደሆነ ወደ ሳውዲ አረቢያ በጣም ሰዎችን ያስገረመ በጣም ግርም የሚል ሰርግ አይተናል ባይናችን። በጣም ገርሞኛል። እኔ ራሴ ብዙ ተገረምኩኝ። ምክንያቱም ሲወራ ሰማለሁ፣ ከዚህ በፊት ሲወራ ሰማለሁ፣ ግን እንደዚህ ባይኔ አይቼ ዜና ሰምቼ በስነ ስርዓት እንደዚህ በቅርብ የተፈጸመ ነገር አይቼ ስለማላቅ እኔ ራሱ በጣም ገርሞ የነበሩ ውድ ቤተሰቦች። ምክንያቱም እኛ የማዳም ቅመሞች ያው የማዳም ቅመም ብቻ ነን ብዬ ነበር የማስበው። እንደዚህ ለማዳምነት እንበቃለን ብዬ አንድ ቀን አስቤ አላቅም። እኔ ሀሳቡ መጥቶልኝም አያውቅም ማለት ነው። ግን እንደዚህ ባይኔ ሳይ ተገረምኩኝ። ከዛ ደግሞ ዱባይ ተፈጽሞ ነበረ እንደዚህ በጣም የሚያስገርም ደስ የሚል በስነ ስርዓት ማለት ነው። ወደ ዱባይ ሰርግ ተፈጽሞ ነበር። እንዲሁ የማዳም ቅመምና የአለቃዋ ሰርግ ማለት ነው። በጣም ደስ የሚል በነገራችን ላይ ማለት ምንም ለማይመስለው ሰው፣ ምንም ለማይጨንቅ ሰው፣ ችግር የለም ብሎ ለሚያስብ ሰው አብሽሪ። ያው እንግዲህ ለእኔ በበኩሌ አልስማማም በእንደዚህ አይነት ነገር። ምክንያቱም የሁሉም ቦታ አለው ብዬ ነው የማስበው። ማለት ቦታ ስላችሁ ማንነት፣ አሁን ለምሳሌ እኔ በማንነቴ እኔ ነኝ ደምቄ የምታየው። አላቅም ብቻ እኔ አላቅም። እኔ የሆነ ጥያቄ ይፈጥርብኛል ብዙ። ብቻ ምንም ለማይመስለው በጣም ደስ ይላል። እንግዲህ መጨረሻቸውን ያሳምርላቸው እላለሁ። እንግዲህ አንዳንዴ ያው የሰው ከፈጣሪ ውጪ ሰው ሊታመን አይገባም ብዬ ነው የማስበው። ምክንያቱም ይሆን አላውቅም ብቻ ብዙ በዚህ ደስታ ላይ ሌላ ነገር ከማወራ በጣም ነው ደስ የሚሉት። ማሻአላ በሏቸው ማለት ነው። እና ሳውዲ ላይ በጣም የሚያስገርም ሰርግ አይተን ነበር ከዚህ በፊት ማለት ነው። በነገራችን ላይ እኔ ራሴ አንድ ቪዲዮ አካፍያችኋለሁ። በእኔ አቅም እንኳን በዚህ በ200 ሰብስክራይብ እንኳን ወደ 2000 ምናምን ሰው ነው ያየው ማለት ነው። በእኔ አቅም፣ በእኔ ቻናል አቅም እንኳን እና በጣም ደስ የሚል ነበረ ሰርጉ ማለት ነው።
ዛሬ ደግሞ ለየት ድምቅ ባለ ሁኔታ ባማረ በተለየ እኛን ራሱ እንደዚህ አኩርታ በጣም የሚያጎላት ነገር እንዲህ ስናያት የሚያጎላት ነገር አለ። ከሰዎች ለየት ያለ ነገር ያደረገችው እና እንግዲህ ውድ ቤተሰቦች እኔ ራሱ በጣም ነው ያኮራችኝ እንደዚህ በማድረጓ ማለት ነው። ምንድነው አትሉኝም? እኔ እነግራችኋለሁ ምንድነው ካላችሁኝ እንግዲህ ሰው ሰርግ ፕሮግራም ሲኖር መዝናኛ ቦታ ሲሄድ ብዙ ነገር ሲያደርግ እንግዲህ ያው ታውቃላችሁ ከቤት እንኳን ወደ ውጭ ስንወጣ እንደዚህ አይደለም የምንወጣው እንኳን አይደለም መናፈሻ ምግብ ቤት አልጋ ላይ ሳይቀር በቃ ብዙ ነገር ሰርጓ እንኳን ሳይቀር ሰርግ ላይ እንኳን ሳይቀር እንደዚህ ያደመቃት ነገር ምን እንደሆነ ልንገራችሁ ውድ ቤተሰቦች ምነው አጓጓሽን ምናምን ነገር እንዳትሉ እንደዚህ ያደመቃት ነገር እንግዲህ እንደምናያት ዩኒፎርም ነው የለበሰችው ማለት ነው። አንዳንዶቹ እንደዚህ እንትን ለማለት ራሱ የሚጸየፉትን ዩኒፎርም አልጋ ላይ ድረስ ሳይቀር ይዛ ወጥታለች በዚህ በጣም 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 ኮርቼባታለሁ ማለት ነው ውድ ቤተሰቦች። ምክንያቱም ያው መናፈሻ ሳይቀር ገበያ እንደዚህ የሰርጓ እለት ሳይቀር ዩኒፎርሟን ሳታወልቅ ነው በዩኒፎርም ያገባችው ይሄንን ሰው ሁላ ግርምት ፈጥሮበታል። እንዴት እንዴት እንደዚህ ማለት በስራ ልብሷ ምናምን ነገር እያሉ በጣም ብዙ ሰው እንደተገረመበት ሰምቻለሁ ማለት ነው ውድ ቤተሰቦች። ማለት አሁን ሰርግ ላይ አልጋ ላይ እንደዚህ ለብሳ ዩኒፎርም አልታስደንቅም እኔ በጣም ኮርቼባታለሁ። ምክንያቱም የስራ ልብሷን ማንነቷን እንግዲህ ለዚህ ያበቃኝ ይሄ ነው። ለዚህ ያበቃኝ ማለት ልበ ሙሉነቷንና ማንነቷን እንደማትረሳ በጣም ጎበዝ እንደሆነች ነው የሚያሳይባት ማለት ነው። በዚህ ማንነቷ በጣም ደስ ይላል። እኔ የመጀመሪያም ይሄ ነው እዚህ ያደረሰኝ የበፊት ማንነቴ ይሄ ነው። ወደፊትም አልረሳውም። ለዚህ ያበቃኝም ሸቃላነት ነው ዩኒፎርሜ ነው። እና ለሰርግም ቢሆን እለብሰዋለሁ አልጋ ላይ ሳይቀር ብላ እንግዲህ ሰዎችን ያስገረመችበት ዋነኛው ነገሯ ይሄ ነው። እንግዲህ እውነት ለመናገር መጀመሪያም እንደነገርኳችሁ እንደዚህ ስትታይ ለየት የሚል ነገር አላት ደግሞ በጣም ነው የምታምረው። በነገራችን ላይ ዩኒፎርሙ ራሱ በጣም ነው የሚያምረው በስመአብ የምር ዩኒፎርም ራሱ አይመስልም። ዋው እና ስትለብስም በጣም ነው የምታምረው በጣም ነው ደስ የሚሉት ብቻ በጣም ነው ደስ የሚሉት በቃ ለየት ያለ ነገር አላቸው። የተለዩ ናቸው ማለት ነው። እነዚህ እና ዋው በጣም ደስ ይላል ብለናል ውድ ቤተሰቦች እንግዲህ ምንም ለማይመስላችሁ በቃ ማፊ ሙሽክላ በቃ ችግር የለውም ብላችሁ የምታስቡ ሰዎች ለእናንተም ጊዜ ያለ ይመጣል ማለት ነው። ብቻ ራሳችሁን ጠብቁ ጤንነታችሁን ጠብቁ እንጂ እግዚአብሔር የልባችሁን መሻት ያሳካላችኋል። ውድ ቤተሰቦች ተራችሁን ጠብቁ። እንደነገርኳችሁ የማዳም ቅመሞች ቀን ነው አስቡት እንግዲህ በዘንድሮ ቀን ብቻ ስንት እንደተጋቡ የማዳም ቅመሞች አንዴ ሳውዲ ይወስደናል አንዴ ዱባይ ይወስደናል አንዴ ደግሞ ኩዌት ይወስደናል ማለት ነው። እና እንግዲህ ሁላችሁም ባላችሁበት ተራችሁን ጠብቁ ለሁሉም ጊዜ አለው። እናንተ ብቻ ጤንነታችሁን ጠብቁ እንጂ ለሁሉም ጊዜ አለው ማለት ነው። በጣም ነው የሚያምሩት። ምንም ለማይመስላችሁ ምን ችግር አለው ምናምን ለምትሉ ችግር የለም። ተራችሁ ይመጣል ማለት ነው። እና የዛሬው ቪዲዮ ይሄን ይመስል ነበር እንግዲህ በጣም እንዳስደሰትኳችሁ ተስፋ አደርጋለሁ። ሁልጊዜ ጭቅጭቅ ሁልጊዜ ለምን እንደዚህ ተደረገ ለምን እንደዚህ ታደርጋለች ምናምን ነገር የሚል አይደለም የዛሬው ቪዲዮ ፈታ ዘና እንዳላችሁ ሙሉ ተስፋ አለኝ ማለት ነው። እና ተራችሁን ጠብቁ ለእናንተም ይመጣላችኋል ማለት ነው። ምንም ለማይመስላችሁ ሰዎች እኔ ግን አላውቅም ብቻ እኔ ብዙም እኔ ምቾት አይሰጠኝም እንግዲህ ሁሉም ሰው አስተሳሰቡ እኩል አይደለም አይደለ? ልክ እንደዛ ሁሉ እኔም ምቾት አይሰጠኝም ብዙ ጥያቄ አለብኝ። እንደዚህ ከሰራተኝነት ወደ ማዳምነት ስትቀየር እኔ ብዙ ጥያቄ ወደፊት ይመጣል ብዬ አስባለሁ። ማለት ያው እንግዲህ የወደፊቱን ከአሁኑ ማሰብ ጥሩ ነው ብዬ ስለማስብ ማለት ነው። ለማንኛውም ያጣፍጥላቸው በጣም ነው ደስ የሚሉት እንግዲህ በእኛ የአብርሃም እና የሳራ ያደርግላቸው ነው የሚባለው እንግዲህ በእነሱ ደግሞ አላውቅም። የአብርሃም እና የሳራ ያደርግላችሁ። የማዳም ቅመምዬ በጣም ደስ ትያለሽ አኩርተሽናል። በጣም አኩርተሽናል ጎበዝ ጉድ ጉድ ብለናል። በጣም ደስ ይላሉ ማለት ነው። እና ውድ ቤተሰቦች እንግዲህ ፈታ ዘና እንዳደረኳችሁ ጥርጥር የለኝም እንደዚህ ደስ የሚል ነገር ነው ያሳየኋችሁ ዛሬ። እንደበፊቱ አይነት እንኳን ቪዲዮ አይደለም በጣም ነው ደስ የሚለው ለዚህ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ ብዝት ይበልልን ውድ ቤተሰቦች። በእናታችሁ ሀገር ዩቲዩብን ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ እንሁን ቤተሰቦቼ